እና እናቴ በጣም ደስ አይላትም ቲያትር ስሰራ በቃ እስቲ እኔ በድሬ ልቅበረት ላይ ነበር በድሬ ልቅበረት ለማኝ አትሁን ለምኜ እንዲው አስማ ቤተሰብ አታሰደብብኝ ትለኛለች ገና ለገና አርቲስት በስልክ ይድሪ ሆኖ ምናምን ሲባል የዛን ጊዜ እኔ በመጀመርበት ሰዓት በሬዲዮ አጠገቧኔ ከስሩ አልጠፋም ጸጋይ ገብረመድህን ለሮይ ጸጋይ ገብረመድህን የኩላሊት ምናምን ደርሶበት እሱን ለማሳከም የሚል ሰማች አየኸው ይሄ የምድር ጉምቱ ሰውዬ የምድር ትልቅ ሰውዬ እየተለመነለት ተው አረተው ነፃነቴ ተው በድሬ ልቅበረተው ተው የሰው አፍ ውስጥ አትክተተኝ እዛ የቀበሌ ባዶ አዳራሽ ይልካ አትጩ ትለኛለችና እዛ በሷ ከሷ ጋር እንዲስጨቃጨቅ ከዛ ለፋዘር ነገረችው ደግሞ ፋዘር እንግዲህ ፊናንስ ፖሊስ ነበረ ከዛ በኋላ ወደ ሶማሌ ጦርነት ሄዶ ከዛ ወደ ኤርትራ ጦርነት ሄዶ ምናምን የመጣ ነው በረሃ ነው የሚያውቀው እና አዲስ አበባ እንግዲህ በጨርሻ ሲመጣ ነው ያወቀው አዲስ አበባ እንጂ ሐረር ነው የሚኖረው የነበር ድሬዳዋ ነበር ትዳራቸውን የሚመሰረቱት እናትና አባቴ ድሬዳዋ ለጋሬ የሚባል አካባቢ ነው እና ለፋዘር ነገረችው ልጁ ትምህርት ቤት 9ኛ ክፍል ሆኜ ልጁ ትምህርቱን ትቶ ድራማ እያለ ደፍተሩን በጀርባው ሸጉጦ እንደ ዱርዬ ወደ ፒያሳ የሚባል አካባቢ የሚለማመደው ሊለማመድ እያለ የሄደ ማታ ነው የሚመጣው በሌሊት ትላለች ሌሊት ነው የሚገባው ትላለች አንድ ሰዓት እኮ ነው የሚገባው ሌሊት አንድ ሰዓት ነው የሚመጣው ሌሊት ነው ከዛ እኔ በአዲስ በዚህ በግሬ ነው መሄደው ከምስራቅ አጠቃላይ በውስጥ በአስፋልት መጥቼ ምናምን ልክ በጎርጊስ በዚህ በእሳት አደጋ በአገር ፍቅር እንደዚህ ሳልፍ ፋዘር ከ3ኛ ፖሊስ ጣቢያ ነው መሰለኝ ሲወርድ ተገናኘ እኔ እዛን ጊዜ ሰደርዬን የዩኒፎርሙን ሰደርያ ከውስጥ አረግና ከላይ ሸሚዟን አረጋታለሁ እንደዚህ ማንም አያውቅም እና በቃ ዩኒፎርሜን አይመስልም ንጹህ ኒት ነው መስለው ሸሚዝ መልበስ ነጭ ለብሶ ሰማያዊም ትሆናለች 2-3 አይደለ ሸሚዝ የሚደረገው እሷን ገጭ አድርጌ ላጠላጥላለሁ ደፍተሬን እዚህ ውስጥ ይዣለሁ ላስቲክ ስለሚለው ደግሞ ያልባል ላስቲክ በለዚ ስለሚለበድበት ማለት ነው ደረጃውን ዳገቱን እየወጣው አገኘሁት አንተ የት ነው የምትሄደው እኔ ፖሊስ ነኝ በየቦታው ሰው አለኝ አለ በየቦታው ሰው አለኝ ማላቅ እንዳይመስል የት እንደምትል የት እንደምትጮህ የት አዳራሽ ውስጥ እንደ ይሄ ድራማ ያልክ እንደምትሰራ አቃለሁ ምንድነው ይሄ ድራማ የሚባል ነገር ንገረኝ አለ እኔ ደግሞ ሞቅ አርጎ ለማዘር በቃ አይ ችግር የለውም ይስራ እንዲላት ቲያትር ማለት አልኩት ኢንጂነር መስለት ትሰራለህ ፓይለት መስለት ትሰራለህ ዶክተር መስለት ትሰራለህ በቃ ሳይንቲስት መስለት ትሰራለህ ምናምን ስለው ያሉንኩትን ነኝ ማለት ወንጀል መሆኑን አጣቀም ማለት ሁለተኛ እንደዚህ አይነት ነገር ለእናትህ ነግራታለሁ ጭራሽ ወንጀልም ነው የምትሰራው እሷ እኮ ድራማ የምትሰራ መስሏታል ብሎ ከዛ ለማዘር እንደዚህ ይነግራታል ይሄ ምን ያቃል ይሄ ድሮ ወታደር እዛ በረሃ ሲዞር የነበረ ሰውዬ አለች ማዘር ከዛ አንተ ምክንያት ሁለቱን ተቃራኒ መስመር ውስጥ ተቀጣቃቸው እሱ እኮ ምን ያቃል እሱ እዛ በረሃ ነው እኔ ልጆችን ያሳደኩት ምን ያቃል ከዛ መጣ ማዘር ምንድነው ያልከው ስትለው ማላቅ መስሎት ነው ሲል እሷ ደግሞ ወደቀች በጨራሽ በቃ የበሱ ንግግር እንደዚህ ብሎ አለ እንደዚህ ከሆነ ምናምን መምሰል ማለት ብላ አስረዳችሁ እሷ ደግሞ ስለ ቲያትር ስለ ድራማ እንደዛ ነው ሲል እና የት ነው መጨረሻው ምንድነው ምናምን ነገር አለ ቲያትር ቤት ነው ቲያትር ይሰራል ምናምን ስንት ሰው ይመጣል ቲያትር ቤት አንዴ 1000 ሰው የሚይዛል 1200 ሰው የሚይዝም አለ 800 ሰው የሚይዝም አለ ታዲያ ተባባሪ ነሽ አላት 1000 ሰው አንድ አዳራሽ ውስጥ ታፍኖ ቢሞት በማን ነው የሚጠየቀው ይሄን ልጅ ምናምን ብሎ ሌላ ታሪክ ተፈጠረ ደግሞ ቤት ውስጥ እና ሙያዬን በጣም ነው የምወደው ከአብሮኝ ያደገ ነገር ነው
በጣም ደስ ብሎኝ ነው እንትን ብለውና ሁሌ ስለሱ ነው ማስበው በቃ አይምሮዬ ስለ ሙያው ነው የሚያስበው እና በአነባ ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትሩ በሐዘን መግለጫቸው ላይ አክለውም ነጻነት በተለይም በህዳሴ ግድቡ ላይ በተዘጋጀው የ2016 የአዲስ ዓመት ፕሮግራም ላይ ያበረከተውን አስተዋጽኦ አስታውሳለሁ፣ እንዲሁም ደግሞ አዲስ ዓመትን በደስታ እንድንቀበል አድርጎናል ሲሉ እንግዲህ በመግለጫቸው ላይ ተናግረዋል። ጠቅላይ ሚኒስትሩ በመጨረሻ አክለውም ለቤተሰቦቹ፣ ለአድናቂዎቹ እንዲሁም ደግሞ ለወዳጅ ዘመዶቹ መጽናናትን እመኛለሁ ሲሉ የሐዘን መግለጫቸውን ገልጸዋል። በድጋሚ በአርቲስቱ ህልፈት የተሰማኝን ሐዘን መግለጽ ፈልጋለሁ። ነፍስ ይማር። በአዲስ መረጃዎች በድጋሚ ይመለሳሉ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። አወይ ሞት ክፋቱ ለሚያንኳኩ ሁሉ በሩ መከፈቱ። አሳዛኝ ዜና ተሰምቷል። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ተወዳጁ አርቲስት ነጻነት ወርቅነህ ባደረበት ህመም ምክንያት በሕክምና ሲረዳ ቆይቶ ነው በዛሬው ዕለት ከዚህ ዓለም በሞት የተለየው። ለወዳጅ ዘመዶቹ፣ ለስራ ባልደረቦቹና ለአድናቂዎቹ መጽናናትን እመኛለሁ። አሁን ወንዱ ልጅ ስኮላር አግኝቶ የኦሪገን ስቴት ዩኒቨርሲቲ ገብቷል። በጣም ደስ ይላል። ትንሿ መካከለኛዋ ደግሞ እሷም ወደ ሃይ ስኩል ልትሄድ ነው። ትንሿ ደግሞ የመጨረሻዋ ደግሞ እንዲሁ እሷም ትንሽ እሷ እንደው ፒያኖ ምናምን ትሞክራለች ምናምን ያው በርቺ ለማለት ቋንቋ ጥረት ነው እንጂ በርቺ ብላ ጨክኜ ስለ ሞዛርት በነገራት ደስ ባለኝ። ግን እኔም ማቀስ ለጥራም ከሰሰ አይናገሩም እንደ አማርኛማ መማር አለባቸው። እኔ በሚሄድበት ሰዓት ይሞክራሉ ትንሽ ግን በደንብ ሀሳባቸውን ለመግለጽ እንግሊዘኛው ይሻላቸዋል። ይገባል። እኔ ምንም ጸብ የለኝም። ውጣ ስክሪን ጌራውትን አጣናታል። ጌራውት በማንባብ ጌራውት ሰላም እዚህ ማለት ነው ማለት ያው ትንሽ ከሆነ ጊዜ በኋላ ልጆቹ የራሳቸው መብት አላቸው። አጥብቀሽ ማቀፍም አትችልም። እንደዚህ ነው ቴንክ ዩ ልልሽ ይችላል። ጥሩ ነው ያለው። አደክ እንዴት ነው ግን ቁርኝታችሁ አባትና ልጅ? ከዚህ ስትሄድ ወደዚህ ስትመጣ አይናፍቁም ወይ? እዚያ ስትሄድ ያላቸው ምላሽ? እንትኑ ይለምዳሉ። ምናልባት ትንሽ ነው ከዛ በኋላ ቤት ሲገቡ የራሳቸው ነው ትንቢት ደስ ይላል። ግን ያው በመሃል ደግሞ ማውራት ሲፈልጉ ይደውላሉ። ከሌላ ታውራ ነው ሊያወራ ነው ምናምን ይላሉ። ከኔ ጋር እኔ እንትን እላቸዋለሁ፣ ቀልዳቸዋለሁ። አንዳንዴ እንትን ይላሉ። ይገባቸዋል የምትቀልደው ቀልድ? ይገባቸዋል፣ ይገረማሉ ደግሞ አንዳንዴና ዩ ላየር ነው የሚሉት። ዩ ላየር ይሉሻል። የሆነ ነገር ገበድ አድርገሽ ከነገርሻቸው ዋሽተህ ነው ምናምን ዋሽተሃል ይሉሻል። እናትና አባትን ውሸታም ለማለት እኛን ከአንደፍር ያለው ጫማው ሊወረወረና መቁሊያ ምናምን ሊወረወረብሻል። ቀልድ ሳቅ ደግሞ ቀልድ ትንሿ መካከለኛዋ ቀልዳኛ ነች። በጣም ቀልድ ታውቃለች። ስንት ሆነ እድሜያቸው? ነጽዬ 18 13 እና 9። እግዚአብሔር ይመስገን። በጣም ይሄ ትልቅ ነገር። ያንተን ስራዎች በፊልም አሁን ዩቲዩብ ላይ የተጫኑ ምናምን አሉ፣ እነሱን ያዋቸዋል? አንዴ የቤተሰብ ጨዋታን ትልቁ አየና በጣም ጭብጨባ ይበዛዋል አለኝ። የስራው ባህሪ ነው አልኩት። ኦፍ ክላፕስ ነቀነቅ እንዲል ነው ሰው ምናምን ነገር አልኩት። እና የኛ ሀገር ፊልሞች ትንሽ ጠንከር ያሉ ባድ ወርዶች ይኖራቸዋል አንዳንዴ። እሱን ለማድረግ አማርኛ ፊልም ሲያዩ ጥንቃቄ እንዲያደርጉ እኔ እና ስለዚህ ባያዩ ይመርጣሉ። የራሴንም ፊልሞች ቢሆን ባያዩ እኛ አሳቀልን ብለን የምናደርጋቸው ነገሮች ለነሱ ዊርድ ሊሆንባቸው ይችላል። እንዴ የኢትዮጵያ የባህል ሙዚቃ እስቲ ያሳየኝ ተብያለሁ። የባህል ሙዚቃ ንገረኝ ብሎ ታችኛው ክፍል በነበረበት ሰዓት ልጅ የባህል ዘፈን አሳየሁት እና ሁሉም የባህል ሙዚቃ ላይ ነው መሳሪያ ያለው አለ። እንዴት የፍቅር ዘፈን ላይ የፍቅር ዘፈን ነው አለኝ። አዎ የፍቅር ዘፈን ነው። እና ታዲያ መሳሪያው ምን ይሰራል አለኝ። ተኩስ አለው። ተኩስ የባህል ሙዚቃዎች ተኩስ አላቸው። አሁን
አሁንም ድረስ ጠመንጃ አላቸው፣ ጎራዴ ምናምን አላቸው እና የባህል ሙዚቃዎቹ ትንሽ ጥንቃቄ ያስፈልጋቸዋል ማለት ነው። ለሚያያቸው ሰው የእድሜ ገደብ ሊኖርባቸው ይችላል ማለት ነው እና እሱን ስለምፈራ ብዙም እንትን አልላቸውም፣ አልጫናቸውም። መዝሙር ይሻላል። መዝሙር ያዳምጣሉ። የይልማን መዝሙር አሁን በጣም ነው የሚወዱት። የይልማን መዝሙር በጣም ይወዱት። ምን የምትለው ያዕቆብ ከቤርሳቤ ወደ ካራን ሲወርድ የሚለውን በእንግሊዘኛ ይሉታል። ልጁ የይልማ ልጅ በእንግሊዘኛ ሰጥቷል ሙሉ እና በአማርኛ አሰማቸዋለሁ ደግሞ እና ሚኒንጉን ምናምን በተወሰነ መልኩ ይረዱታል። እና ይልማ ደግሞ የሰፈሬ ልጅ ነው ባይዘ አይ ቆንጆ